ሰላም መኩነኝ ከሪል ቱተርስ። ዛሬ ደግሞ ይዤላችሁ የመጣሁት ስለ ፓራል ሰርኪዩት ነው። ፓራል ሰርኪዩት እንግዲህ ምንድነው ካላችሁኝ ሲምፕል የሆነ ሞዴል እዚህ ጋር አዘጋጅቼላችኋለሁ። 4 ባትሪዎች እና አንድ ስዊች አለኝ። ከዛ ዋናው ከረንት ሲመጣ ሼርድ ይሆናል ብራንች ይፈጥርና በተለያየ አቅጣጫ ኤሌክትሮኖች እንቅስቃሴ ያደርጋሉ። ያ ነው ፓራል ሰርኪዩት የምንለው። ስለዚህ ዛሬ ላሳያችሁ የፈለኩት ምንድነው ከረንት ምን ይመስላል በየብራንቹ፣ ከዋናው የሚመጣው ከረንት ምን ያህል ይሆናል ካላችሁኝ፣ ከዋናው የሚመጣው ከረንት እንግዲህ ለመለካት አሚተር ያስፈልገኛል። እዚህ ጋር አናሎግ አሚተር አለኝ። እሱን እዚህ ውስጥ ለማስገባት ያው ሰርኪዩቴን ብሬክ ማድረግ አለብኝ፣ ምክንያቱም አሚተር በሲሪየስ ኮኔክት መሆን ስላለበት። ስለዚህ በሲሪየስ ኮኔክት አደረኩት። ስታዩት ኦልሞስት 1 አምፕ አካባቢ ይመጣል። ያ ማለት ቶታል ከረንቱ ከባትሪው የሚመጣው 1 አምፕ ነው ማለት ነው። በየብራንቹ ውስጥ ምን ያህል ከረንት አለ ካላችሁኝ፣ ያው በየብራንቹ ያለውን ሰርኪዩት በመሃል ብሬክ አረግና አሚተሬን አስገባለሁ። እሱን ሳስገባ እንደምታዩት 0.35 አካባቢ ይሆናል ሪዲንጉ ማለት ነው። በጣም አኩሬት ላይሆን ይችላል። ራፍሊ 0.3 አምፕ ነው የሚለው። እሺ በሁለተኛውም ብራንችም ቼክ ብናረግ ልክ እንደዚሁ ሰርኪዩትን ብሬክ አድርጌ ነው አሚተሬን የማስገባው። ሁለተኛውን ብራንች ላይ እንደዚሁ 0.3 አምፕ ይላል። ስለዚህ በሶስተኛውም ቼክ እናደርግ ካላችሁም ተመሳሳይ ሶስተኛውንም ቼክ ስናደርግ ከረንቱ አሁንም 0.3 አምፕ ይላል ማለት ነው። ስለዚህ በየብራንቹ ከረንቱ 0.3 አምፕ ነው። አጠቃላይ ከረንቱን ማወቅ ከፈለጋችሁ በ3 እናባዛው ኦልሞስት 0.9 አምፕ ክሎዝ ቱ 1 አምፕ እንደማለት ነው። ያን ደግሞ ከዋናው ሶርስ 1 አምፕ ከረንት ነው የሚመጣ ቼክ ያደረግ ነው ማለት ነው። ተመልሶ ወደ ባትሪው ሲመለስ እሱንም ቼክ ማድረግ ከፈለጋችሁ ቶታል ከረንቱን ወደ ባትሪው የሚመለሰው ዲስኮኔክት አደረኩት፣ አሚተሬን አስገባው። ኦልሞስት 1 አምፕ ተመልሶ ይሆናል ማለት ነው። ስለዚህ ምንድነው ፕሩቭ ያደረግነው ቶታል ከረንቱ ብራንቹ ጋር ሲደርስ ሼር ይሆናል ማለት ነው። ወደ ባትሪው ሲመለስ እንደገና ኮምባይን አድርጎ ወደ ቶታል ከረንቱ ይመለሳል ማለት ነው። ስለዚህ ከረንት ኢዝ ሼርድ ሆኗል ማለት ነው። ቮልቴጅ ውስጥ ምን ይመስላል ካላችሁኝ፣ እዚህ እንግዲህ መልቲሜትሬን አጀስት አድርጌያለሁ ቮልቴጅ እንዲለካ። እንግዲህ ቮልቴጅ ለመለካት ይሄን ቮልቲሜትር በፓራሌል ኮኔክት የማደርገው። የሚጀምረው ደግሞ አጠቃላይ የባትሪ ቮልቴጁን ነው። እንደምታዩት ኦልሞስት 2.3 ቮልት ነው የሚለኝ የባትሪ ቮልቴጅ። በየብራንች ውስጥ ያለው ቮልቴጅ ካላችሁኝ ፓራሌል ነው ኮኔክት የማደርገው። ኮኔክት ሳደርግ ኦልሞስት 2.0 ይለኛል። 1.92 ቮልት። በሁለተኛውም ብራንች ብናይ አሁንም ራፍሊ 1.8 ወይም ደግሞ 1.9 ኦልሞስት 2 ቮልት። በሶስተኛውም ብራንች ስታዩት 1.9 ኦልሞስት 2 ቮልት። ስለዚህ በእያንዳንዱ ብራንች ቮልቴጅ ሪዲንጉ ተመሳሳይ ነው ማለት ነው። ያ ቮልቴጅ ሪዲንግ which is አንድ አይነት ነው ከባትሪ የመጣው ቮልቴጅ ኦልሞስት 2 ቮልት ነው። በየብራንቹም ያለው 2 ቮልት ነው ማለት ነው። ስለዚህ ለዛ ነው ብራይትነሱ በየብራንቹ ተመሳሳይ የሆነው ማለት ነው። ስለዚህ ቮልቴጅ በየብራንቹ አንድ አይነት ነው ማለት ነው። ይህን ይመስላል።